አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመስርቷል። ከሰሞኑ በመላው ሀገሪቱ መነጋገሪያ የሆነውን 1400 በላይ ሰዎችን ተጎጂ ያደረገው የ1.7 ቢሊዮን ብር ግዙፍ የፊንቴክ ኢንቨስትመንት ማጭበርበር ዝርፊያና የታዋቂ ሰዎችን በቁጥጥር ስር መዋል በዝርዝር እንመለከታለን። ጉዳዩ እንዲህ ነው። ዳንኤል ዮሐንስ የተባለው ግለሰብ የሚመራው ይህ የፊንቴክ ድርጅት ለተጠቃሚዎች እጅግ ማራኪ የሚመስል አቅርቦት አቀረበ። ያም በ3 ወር ውስጥ ዘመናዊ የኤሌክትሪክ መኪና እናስረክባቸዋለን የሚል ተስፋ ነበር። ይህ አቅርቦት ለብዙዎች የህልም ያህል ነበር። ከ1400 በላይ ሰዎች የቆጠቡትን ተበድረውም ቢሆን ያገኙትን በአጠቃላይ በድምሩ 1.7 ቢሊዮን ብር ለድርጅቱ አስረከቡ። ነገር ግን 3 ወር አልፎ ዓመት ቢሞላውም አንድም መኪና የለም። የፌዴራል ፖሊስ ባደረገው ጥልቅ ምርመራ አንድ እጅግ አስደንጋጭ እውነት ላይ ይደርሳል። እርሱም ድርጅቱ ከመኪና አምራች ተቋማት ጋር ምንም አይነት ህጋዊ ውልም ሆነ ግንኙነት አልነበረውም። በአጭሩ የነበረው የሐሰት ወረቀትና የማታለያ ድራማ ብቻ ነበር። ከሁሉ በላይ ህዝቡን ያስቆጣውና አነጋጋሪ የሆነው የታዋቂ ሰዎች እጅ በዚህ ወንጀል ውስጥ መኖሩ ነው። እንደ አርቲስት ሰራዊት ፍቅሬና መንሱር ጀማል ያሉ ታዋቂ ሰዎች ድርጅቱን በከፍተኛ ሁኔታ በማስተዋወቅ የህዝቡን እምነት እንዲያገኝ እየረዱት ነበር። ፖሊስ እንደሚለው ከሆነ እነዚህ ታዋቂ ሰዎች ለዚህ የማስታወቂያ ስራቸው እያንዳንዳቸው 8 ሚሊዮን ብር የሚያወጡ የቅንጦት መኪኖችን በስጦታ መልክ ተቀብለዋል። ቆይ እዚህ ጋር ነው ትልቁ ጥያቄ የሚነሳው። ብዙ ሰው ብሩን የሰጠው ድርጅቱን አውቆ ሳይሆን እነዚህን በመገናኛ ብዙሃን የምናውቃቸውን ታዋቂ ሰዎች አምኖ ነው። ታዋቂነት ተጠያቂነትንና ኃላፊነትን ይዞ ይመጣል ወይስ ስራ ነው? ይህን ለእናንተ ትተነዋል። አሁን ላይ ዋና ተጠርጣሪ ዳንኤል ዮሐንስ በቁጥጥር ስር ውሏል። ግርማ ገብረ ሚካኤል የተባለው ሌላኛው ቁልፍ ተሳታፊ ደግሞ በፖሊስ ክትትል እየተደረገበት ይገኛል። የፌዴራል ፖሊስ እስካሁን 19 የሚደርሱ ከባድ የወንጀል ክሶችን መስርቷል። ይህ በፊንቴክ ኢንቨስትመንት ስም የተፈጸመው ማጭበርበር በአዲስ አበባ እየተበራከቱ የመጡ መሰል ወንጀሎች ማሳያ ነው። ማጭበርበሪያዎቹ በቴክኖሎጂ ስም ተቋቁለው በማህበራዊ ሚዲያ ታዋቂዎች ታጅበው ወደ እኛ እየመጡ ነው። ይህ ክስተት ለእያንዳንዳችን ትልቅ ማስጠንቀቂያ ነው። በሚዲያ ላይ የምናውቃቸውን ዝነኞች ብቻ እንደ ማስረጃ ወስደን በማመን ገንዘባችንን ከማውጣታችን በፊት ቆም ብለን ማሰብ ይኖርብናል። እናንተስ ምን ታስባላችሁ? አርቲስቶቹ በማስታወቂያ ስራቸው ለተፈጠረው ማጭበርበር በህግ ተጠያቂ መሆን አለባቸው ወይስ እነሱም ተታለዋል? ሐሳባችሁን ኮሜንት ላይ አጋሩ። ለተጨማሪ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ።